10 ተከታታይ ፊልሞች እያንዳንዱ ወጣት ቢያንስ ለአንድ ጊዜ ማየት ያለበት ከብሬኪንግ ባድ እስከ ቫይኪንግስ በዛሬው ዓለም በሚሊዮኖች የሚወደዱና በአይኤምዲቢ ሃይ ሬቲንግ ያላቸው አስደናቂ ተከታታይ ፊልሞችን እናያለን። በዚህ ዝርዝር ውስጥ የስትራቴጂ፣ የፓወር፣ የቤተሰብ፣ የሳይኮሎጂ እና የሚያስደንቁ ፊልሞችን እናያለን። ቃል እባላለሁ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ፣ ቪዲዮውንም ላይክ በማድረግ ቤተሰቡ ይሁን። አንደኛ ተከታታይ ፊልም የምጠቁመው ብሬኪንግ ባድ በአይኤምዲቢ መሰረት 9.5 ሬት የተደረገና 5 ሲዝን ሲኖረው ትራንስፎርሜሽን፣ ስትራቴጂ እና ኮንስኩዌንስ ብለን ይህንን ፊልም ልንገልጽ እንችላለን። የዚህን ፊልም ዋና ገጸ ባህሪ ተዋናይ አንድ ተራ የኬሚስትሪ አስተማሪ ካንሰር ሲታዝ ለቤተሰቡ የወደፊት ዋስትና ለመፍጠር አደገኛ ውሳኔ ይወስናል። ነገር ግን ማንም ያልጠበቀው ነገር ይፈጠራል። ይህንን ተራ መምህር በጥቂት ዓመታት ውስጥ በከተማው ውስጥ ከነበሩት ወንጀለኞች ሁሉ የሚፈራ ሰው ይሆናል። የኬሚስትሪ ዕውቀቱ እንደ መሳሪያ ተጠቅሞ ዝና፣ ገንዘብ እና ስልጣን ያገኛል። ነገር ግን እያንዳንዱ ድል ከባድ ዋጋ ይጠይቃል። መጨረሻው ራሱን ይሞታል ወይስ ገንዘብ ያገኛል? እናንተን ልተውላችሁ። ኛው ተከታታይ ፊልም የምጠቁማችሁ ባንድ ኦፍ ብራዘርስ ይባላል። አንድ ሲዝን ላይ በአይኤምዲቢ መሰረት 9.4 ሬት የተደረገ ሲሆን ብራዘርሁድ ወንድማማችነት፣ ሳክሪፋይስ መስዋዕትነት ኤንድ ከሬጅ ወይም ድፍረት የሚያሳይ ፊልም ነው። በሁለተኛው ዓለም ጦርነት ውስጥ የተዋጉ ወጣት ወታደሮች የሚያሳይ እውነተኛ ታሪክ ነው። እነዚህ ወጣቶች ከባድ ስልጠና ካለፉ በኋላ በቀጥታ ወደ ጦር ሜዳ ይገባሉ። በዚህ ሁሉም ነገር ይቀየራል። ጓደኛቸው ለዛሬ ከጎናቸው ሊሆን ይችላል፣ ነገር ግን ለዘላለም ላይመለስም ይችላል። በየቀኑ ከሞት ጋር እየተፋጠጡ የሚፈጠረው ወንድማማችነት የዚህ ፊልም ትልቁ ጥንካሬ ነው። የጦርነት ፊልሞችን የምትወዱ ከሆናችሁ ይህንን ፊልም ማየት አለባችሁ። ሶስተኛው ተከታታይ ፊልም የምጠቁማችሁ ጌም ኦፍ ትሮን 8 ሲዝን እና በአይኤምዲቢ መሰረት 9.2 ሬት የተደረገ ዋር፣ ጦርነት፣ ፓወር፣ ስልጣን፣ ደስቲኒ፣ እጣ ፋንታ ይህንን ፊልም ይገልጸዋል። አንድ የንጉሥ ወንበር፣ ነገር ግን ሁሉንም ሰዎች ያንን ወንበር ላይ ለመቀመጥ ይፈልጋሉ። ለዚያም ሲባል ቤተሰቦች ይጋጫሉ፣ ንጉሶችን ይወድቃሉ፣ ሴራዎችን ይከሽፋሉ። በዚህ ዓለም ማንም ደህንነቱ እየተጠበቀ አይደለም። የምትወዱትን ካራክተር በአንድ ክፍል ሊጠፋ ይችላል። ግን ይሄ ብቻ አይደለም። ከሰሜን በኩል የሚመጣው መላውን ዓለም ሊያጠፋ የሚችል ግዛት እየመጣ ነው። የንጉሱ ወንበር ማንን ሊገዛው ይችላል? ሙሉ ቪዲዮውን እንድትመለከቱት እተውላችኋለሁ። አራተኛው ተከታታይ ፊልም ሪኮመንድ የማደርጋችሁ ዘ ሶፕራኖስ ይባላል። 9.2 በአይኤምዲቢ ሬቲንግ ሲኖረው 6 ሲዝን አሉት። የዚህ ፊልም ዋና ገጸ ባህሪ ተዋናይ ቶኒ ሶፕራኖስ ይባላል። ቶኒ ሶፕራኖስ በዚህ ፊልም በከተማው ውስጥ ካሉ አስፈሪ ሰዎች አንዱ ነው። ጠላቶቹ ይፈሩታል፣ ብዙ ሰዎች ያከብሩታል። ነገር ግን ከሁሉም የሚደብቀው አንድ ነገር አለ። በውስጡ በከባድ ጫና እየተሳቀየ ነው። ስለዚህ ወደ ስነ አእምሮ ሐኪም መሄድ ይጀምራል። በቀን ማፊያ፣ በሌሊት ደግሞ ራሱን ለመረዳት የሚሞክር ሰው ይሆናል። ይሄ ፊልም ስለ ወንጀል ብቻ አይደለም፣ ስለ ስልጣን፣ ስለ ቤተሰብ፣ ስለ ሳይኮሎጂ በጥልቅ ያስተምረናል። አምስተኛ ተከታታይ ፊልም ሪኮመንድ የማደርጋችሁ ፒኪ ብላይንደርስ ይባላል። 6 ሲዝን ሲኖሩት በአይኤምዲቢ መሰረት 8.7 ሬት አለው። ይህንን ፊልም ሊደርሽፕ፣ አመራር፣ አምቢሽን፣ ምኞት፣ ፓወር፣ ስልጣን ብለን ልንገልጸው እንችላለን። ከአንደኛው የዓለም ጦርነት በኋላ አንድ ወጣት ወደ ቤቱ ይመለሳል። ይህንን ሰውዬ ደግሞ በተራ ህይወት መኖር አልፈለገም፣ ምክንያቱ ትልቅን ስለነበረው። የዚህ ፊልም ዋና ገጸ ባህሪ ተዋናይ ቶሚ ሼልቢ ይባላል። ቤተሰቦችን ከወንጀለኝነትና ከጎዳና መሃል አንስቶ ወደ ስልጣን ያለበትን ቦታ ያደርሳቸዋል። ተቀናቃኞቹ ፖለቲከኞችና ፖሊሶቹ እሱን ለመቃወም ከፊቱ ይቆማል።
በዚህ ጉዞ ውስጥ ፖሊሶቹ፣ ተቀናቃኞቹ እንዲሁም ፖለቲከኞቹ ከፊቱ ይቆማሉ፣ ምክንያቱም እሱን ለማስቆም። ነገር ግን ቶሚ ሁል ጊዜ ከሌሎቹ አስቀድሞ ስለሚያስብ እያንዳንዱ ድል ወደ ከባድ አደጋ ያመራዋል። እያንዳንዱ ስኬት ደግሞ አዳዲስ ጠላቶችን ይፈጥራሉ። የአመራር ወይም የሊደርሺፕ እና የስትራቴጂ ፊልሞች የምትወዱ ከሆናችሁ እንደነዚህና ይህንን ፊልም ማየት አለባችሁ። ተከታታይ ፊልም ሪኮመንድ የማደርጋችሁ ቫይኪንግስ ይባላል። በአይኤምዲቢ መሰረት 8.5 ሬት ሲኖረው 6 ሲዝን አሉት። ይሄ ፊልም አድቬንቸር፣ ሌጋሲና ከሬጅ ያስተምረናል። የዚህን ፊልም ዋና ገጸ ባህሪ ተዋናይ ገበሬ ነው፣ ራግነር ሎትብሮክ ይባላል። ነገር ግን እንደ ሌሎቹ ገበሬዎችን አጥብቦ ወይም ትንሽ ማሰብ አይፈልግም። ማንም ያልደረሰባቸው አገራትን ለማግኘት፣ ማንም ያልወረራቸውን መሬትን ለማግኘት ይፈልጋል። ነገር ግን ብዙ ሰዎችን ያናዳል፣ ንጉሶችን ይጋፈጣል፣ ጦርነቶችን ያሸንፋል፣ በታሪክ ውስጥ ስሙን ይጽፋል። ነገር ግን ትልቅ ስኬት ወይም ትልቅ ስልጣን ትልቅ ዋጋ ይጠይቃል። በመጨረሻ ራግነር ያሸንፋል ወይስ ይሞታል የሚለውን ሙሉ ሙቪውን እንድታዩት ልተውላችሁ። ሰባተኛው ተከታታይ ፊልም ሪኮመንድ የማደርጋችሁ ዘ ላስት ኪንግደም ይባላል። በአይኤምዲቢ መሰረት 8.5 ሬት ሲኖረው 5 ሲዝን አሉት። ሎያሊቲ፣ ታማኝነት፣ አይደንቲቲ፣ ማንነት፣ ደስቲኒ፣ እጣፋንታ ብለን ይህንን ፊልም ልንገልጸው እንችላለን። የዚህን ፊልም ዋና ገጸ ባህሪ ተዋናይ ኡትር ይባላል። ኡትር እንግሊዛዊ ሲሆን በልጅነቱ ግን በቫይኪንጎች ተወስዶ እንደ ቫይኪንጎችንም ያድጋል። ነገር ግን ዓመታት ካለፉ በኋላ አንድ ጥያቄ ያጋጥመዋል። እኔ እንግሊዛዊ ነኝ ወይስ ቫይኪንግ ነኝ የሚል ጥያቄ ራሱን ይጠይቀዋል። በሁለት ዓለማት በኩል ይኖራል። በሁለቱም በኩል ጓደኞችና ጠላቶችን አሉት። መሬቱን ለመመለስ በሚያደርገው ትግል ውስጥ ፍቅር፣ ጓደኝነት፣ ታማኝነት እና ጦርነትን ይፈተናል። የጦርነትና የታሪክ ፊልም ወዳጆች ከሆናችሁ ይህንን ፊልምና እንደነዚህ ፊልሞችን ማየት አለባቸው። ስምንተኛው ተከታታይ ፊልም ሪኮመንድ የማደርጋችሁ ሱትስ ይባላል። ሱትስ በአይኤምዲቢ መሰረት 8.4 ሬት ሲኖረው 9 ሲዝን አለው። ይህንን ፊልም ኮንፊደንስ፣ ራስን መተማመን፣ ኔጎሽዬሽን፣ ስምምነት እንዲሁም ሰክሰስ፣ ስኬት ብለን ይህንን ፊልም ልንገልጸው እንችላለን። የዚህ ፊልም ዋና ገጸ ባህሪ ተዋናይ ማይክል ሮስ ይባላል። ማይክል ሮስ አልተማረም፣ እንዲሁም የህግ ዲግሪ የለውም። ነገር ግን ከብዙ ጠበቆች በላይ ህግ ምን እንደሆነ ያውቃል። በአጋጣሚ በኒውዮርክ ካሉ የህግ ድርጅቶች አንዱ ስራ ያገኛል። ነገር ግን የሚያስፈራው ስራው አልነበረም፣ ሚስጥሩ እንዳይወጣ ማድረግ ነው። እያንዳንዱ ስብሰባ፣ እያንዳንዱ ክስና ድርድር ሚስጥሩ ሊያጋልጥ ይችላል። በራስ መተማመን፣ ብልህነትና የንግግር ኃይል ምን ያህል አንድ ሰው ወደ ትልቅነት የመቀየር ኃይል እንዳላቸው የሚያሳይ ፊልም ነው። ዘጠነኛው ተከታታይ ፊልም ሪኮመንድ የማደርጋችሁ ፕሪዝን ብሬክ ይባላል። በአይኤምዲቢ መሰረት 8.3 ሬት ሲኖረው 5 ሲዝን አሉት። ይሄ ፊልም ስትራቴጂ፣ ኢንቴሊጀንስ፣ ብልህነት እንዲሁም ፐርሲስተንት ጽናት ብለን ልንገልጸው እንችላለን። አንድ ንጹህ ሰው የሞት ፍርድ ተፈርዶበታል። ጊዜውን እየጨረሰ ነው። ሁሉም በሱ ተስፋ ቆርጠዋል። ነገር ግን አንድ ወንድሙ ተስፋ አልቆረጠም። የዚህ ፊልም ዋና ገጸ ባህሪ ተዋናይ ማይክል ስኮፊልድ ወንድሙን ለማስወጣት ማንም ያልጠበቀው ነገር ያደርጋል። የእስር ቤቱን ፕላን በሰውነቱ ተነቅሶ ተመሳሳይ እስር ቤትን ይገባል። የማምለጥ እቅዱ ግድግዳዎች ብቻ አይደለም የሚያግዱት፣ ፖሊሶቹ የእስረኞቹ በጣም ጠንካራዎች ስራዎችን ናቸው። እንዲሁም ሰዓቱንም በጣም ማይክል ስኮፊልድ እንዲሁም ወንድሙን እንዳይወጡ ያደርጋሉ። ጥቂቶች ፊልሞች ብቻ ናቸው እንደ ፕሪዝን ብሬክ ቀጣዩን ኤፒሶድ እንድታይ ልብህን የሚያስጨንቁ። አስረኛው ተከታታይ ፊልም ሪኮመንድ የማደርጋቸው ማኒስ ይባላል። በአይኤምዲቢ መሰረት 8.2
ሬት የተደረገ ሲሆን 5 ሲዝን አሉት። ይህንን ፊልም ቲምወርክ፣ የቡድን ስራ፣ ሰስፐንስ፣ ጥርጣሬ፣ ፕላኒንግ፣ እቅድ ብለን ልንጠራው እንችላለን። በታሪክ ውስጥ ዘረፋዎች ከተደረጉ መካከል አንዱ ይሄ ነው። አንድ ሰው አንድ እቅድ። የዚህም ፊልም ዋና ገጸ ባህሪ ተዋናይ ፕሮፌሰር ይባላል። ፕሮፌሰር እና 8 ልዩ ችሎታ ካላቸው ሰዎች ይሰባሰባሉ። ከዚያም የማይሰራ የሚመስል ትልቅ ስራ ለመስራት ይነሳሉ። ነገር ግን አንድ ትንሽ ስህተት ቢሰሩ ሁሉም ነገር ይፈርሳል። በአንድ በኩል ፖሊሶቹ፣ በአንድ በኩል የራሳቸው ስሜት፣ በአንድ በኩል ደግሞ በብዙ ቢሊዮን የሚቆጠር ገንዘብ አለ። አንዳንዱ ክፍል ድንጋጤ ይዞ ይመጣል። እስከ መጨረሻ የሚያጠራጥር ተከታታይ ፊልም ነው። እነዚህ በአይኤምዲቢ ከፍተኛ ሬት ያላቸውና ምርጥ በሚሊዮኖችን የተወደዱ ፊልሞች ናቸው። እነዚህ 10 ምርጥ ብዬ የማስባቸው ናቸው። ከነዚህ መካከል የወደዳችሁትና ያያችሁት ፊልሞች አንዱ የት ነው? ኮመንት ላይ ጻፉልኝ። እንደነዚህ ኮንተንት ላመጣ ከፈለጋችሁ ደግሞ ላይክ ማድረጋችሁ እንዳትረሱ። ቻናላችን ደግሞ ሰብስክራይብ ማድረጋችሁ እንዳትረሳ። በቀጣዩ ቪዲዮ እስከምንገናኝ